ዲ44 ሸክላ ኢትዮጵያ ደርሰናል። ማስፋት አለብን። አንቺ በጣም ነው የሚታዘዘው። በቃ እንትን ሸክላ ኢትዮጵያ ደርሰናል። እንግዲህ እዚህ ጋር ግቢ እንገባለን። ያለው ነገር እያንዳንዱ መረጃ ለእናንተ ማለት ነው። የሚያምር ነገር ልናሳያችሁ ቆርጠን ተነስተናል። እንግባብረን ሸክላ ኢትዮጵያ ምንድነው የት ነው ያለ ምናምን እንደሚለው ማለት ነው የምንሰራው ስራ ምናምን እናሳያችኋለን። ሸክላ ኢትዮጵያ ይሰማል ትላለህ እና ይሄን ይመስላል ሸክላው ማለት ከምንድን ነው የሚሰራው ምናምን እኔ ምንም ማውቀው ነገር የለም። እሱን እናሳያችኋለን። እንግዲህ እኔ ብዙም ማውቀው ነገር የለም። ግቢው ግን በኢየሱስ ውጣ አይልህም። እዚህ ግቢ በቃ ፋስት መዋል ነው መጫወት ምናምን እና ስለ ሸክላው ደግሞ እናያለን። እንግዲህ እየገባን ነው ያለው ነገር ልናይ ነው ትላለህ። በስመ አብ ሌላ ተአምር ውስጥ ሌላ ተአምር። እነዚህ ወንበሮች ይታያል። ይሄ የባር ወንበር ነው። ከፍታው ከኔ አኳያ በጣም ረጅም ነው። በጣም ነው የሚያምረው። ግን ኮምፎርት በሉ በቃ እዚህ ጋር ቁጭ ብዬ ብሆን እኔ አይደብረኝም። በጣም ነው የሚያምረው ማለት ነው። እና እነዚህም አሉ። ይሄ የቡና አፊዎች ወንበር መሰለኛ። ወይኔ ምቾቱ ግን በጣም ነው የሚመቸው። እንግዲህ እየገባን ነው። ሪሴፕሽን ጋር ደግሞ ያለው ነገር እንረዳለን። ሰምተን ምናምን እስኪ ያለው ነገር እናሳያችሁ ማለት ነው። አረ ይሄ ነገር ግን በስመአብ ሌላ ተአምር። በቃ እዚህ ጋር ስትገባ እኔ እንዴት እንደወደድኩት ባጋላቸው ሸክላ ያገር ነገር ምናምን እቃዎች እዚህ ጋር ያሉ በጣም የሚገርም ስራዎች አሉ። ዋው! እሺ እናናገረው ወንድማችን። ሰላም ነው። እንዴት ነህ? ደሳለኝ ይባላሉ። ዩቲዩብ ላይ ነው የምሰራው። እችል አድርግልህ። ኦኬ ሶሪ ዩቲዩብ ላይ ነው የምሰራው እኔ እና ምን እንደምትሰሩ ልታስረዱን ነበር ይፈልግ ነው ማለት ነው። ሸክላ ኢትዮጵያ እንባላለን። ሸክላ ኢትዮጵያ በብዛት የሚታወቀው ሸክላ አክቲቪቲ በመስጠት ነው። ሰዎች የመጡ ሸክላ ይሰራሉ፣ ፈን ያደርጋሉ፣ ይዝናናሉ፣ ኤክስፒሪየንስ ያደርጋሉ የሸክላን ስራ ማለት ነው። ከዛ ውጭ ደግሞ የክራፍት ስራዎችንም አሉ፣ በቃጫ የሚሰሩ የእጅ ስራዎች። ኦኬ እነዚህ ወንበሮች የተሸፈኑበት ነገር ያየናቸው ማለት ነው አሉ። ኦኬ በዋናነት ሸክላ ኢትዮጵያ በሸክላ ነው የሚታወቀው። ሸክላ ፕሮዳክቶችም አሉ። ሸክላም እነዚህ አሁን የሚሸጡ ናቸው። እነዚህ የሚሸጡ ናቸው። ጌጣጌጦች ምናምን ነገር ነው ያለው። አሁን እዚህ ፕላንተሮች አሉ፣ የሻማ ማስቀመጫዎች አሉ። ይሄ ለሻማ ዋው! ሻማ እዚህ ጋር ሲሆን ቤቱ እንትን ይላል ማለት ነው። ኦኬ እነዚህ የሚሸጡ ናቸው። እነዚህ የሚሸጡ ናቸው። እኛው ነው የምንሰራቸው። ኦኬ ሲፈልግ አሁን እዚህ መጥቶ መግዛት ይችላል። እዚህ መጥቶ መግዛት ይችላል። ፕላስ ደግሞ ሰርቶ የራሱ ዲዛይን የራሱ እንትን እቃ ደግሞ ይዞ ይሄዳል ማለት ነው። ከስተመሮች የሚሰሩት ከፈለጋችሁ ውስጥ አለ፣ ውስጥ ማየት ይችላላችሁ። እሺ ከዛ መጥተን ደግሞ ፕራክቲስ እናደርጋለን ማለት ነው። እንደ እንግዶች እዚህ ጋር እንዳሉ ሰዎች ዋው! ከስተመሮች ሸክላ ከሰሩ በኋላ እዚህ ጋር ነው የሚቀመጥላቸው። ይሄ መለያያ ነው። ልክ እንደኔ አይነት ሰዎች መጥተው ሰርተው ነው አሁን ይሄ እንዳለ የምታዩት። እንዴት ታውቁታላችሁ? ኮድ አለው፣ የሁሉም ኮድ አላቸው። ኦኬ ከውስጡ ኮድ ይጻፍበታል። መያዝ ይቻላል። ይሄን ላንሳው አንዴ። ይቻላል። ኦኬ እዚህ ጋር ኮድ አለ። አሁን ይሄ ብላክ ይሄ ብላክ ጥቁር መሆኑን ለማሳወቅ ነው። ብላክ ምን? ኦኬ ብላክ እንዲደረግለት ነው። ኮድ አለ፣ ኮድ ይጻፋል። እሷ ነው የምንለየው። ኦኬ የሰውየው እንትን እዚህ ጋር አለ። የሰራው ሰውዬ ይሄን ያያል ማለት ነው። ቤቱ ምናምን ሊሆን ይችላል የተጻፈው እዚህ ጋር ኮድ ይጻፋል። ጥቁርና ብራውን ብለን በዚህ ነው የምንከፍለው። ጥቁር ሸክላው ራሱ ጥቁር ማድረግ ይቻላል፣ ብራውን ማድረግ ይቻላል። የተለያየ አይነት ከለር አለው ነው። ሲጠበስ ነው ይሄ ዲዛይን የሚመጣው። አንድ ሰው ሸክላ ከሰራ በኋላ ማቃጠል የሚፈልጋለ ዝም ብሎ የሚወስድም ሰው አለ። ማይቃጠል ከሆነ 1 ሳምንት ብቻ ነው የሚበቃው። ካልተቃጠለ ልክ እንደዚህ ራሱን ከለር ነው የሚይዘው። ኦኬ አሁን እኔ የምሰራት እዚህ ጋር ለ2 ሳምንት ልትቆይ ነው ማለት ነው። ይሄ ሸክላ ለ2 ሳምንት 3 ሳምንት። ኦኬ ካልተቃጠለ ልዩነቱ ምንድነው? ውሃ አይነካው፣ ዋተር ፕሩፍ አይደለም። ተመልሶ ጭቃ ነው የሚሆነው ውሃ ከነካው። የሚቃጠል ከሆነ ግን ጥንካሬም ይኖረዋል። ይሄን ሲጠበስ ጥንካሬ ይኖራል። እነዚህ በብራውኖቹ እዚህ ጋር እናስቀምጣለን፣ ብላኮቹን እዚህ ጋር እናስቀምጣለን። ለመለየት ነው ይሄኛው የምንጠቀመው። ከተቃጠለ በኋላ ደግሞ እዛ ውስጥ አለ ማየት እንችላለን። ዋው! ኦኬ እሺ
እዚህ ጋር ደግሞ ከታች እነዚህ ምናምን እንዳለ የተቃጠሉ ናቸው። እነዚህ ከስተመር እቃ የተቃጠለ ማለት ነው። ይሄ በብራውን ይሄ በጥቁር ኦኬ። እዚህ ጋር ነው የምናስቀምጠው የተቃጠለ። ግን ምንድነው ሲቃጠል ልክ እንደዚህ ፓክ አድርገን ነው የምንሰጣችሁ። ሸክላዎቻቸው ምናምን ይሄ ምስል ላሳየህማ። ዋው እዮ እሷን የከስተመር አንዳንድ ጥበበኛ ከስተመር አለ እንደዚህ ይሰራል ማለት ነው። ይሰራሉ፣ በራሳቸው ይሰራሉ። ኦኬ በጣም ቆይታችኋል? ምን ያክል ጊዜ ሆኖታል ይሄ ነገር ከተጀመረ? 2 ዓመት። ሸክላ ኢትዮጵያ 2 ዓመት ሆኖታል ከተከፈተ። ናይስ። በቃ እሺ፣ ሶ አሁን ወደ ሸክላችን እንሂድ። እሺ ይቻላል። እዚህ ቤት በቃ የማይሰራ ስራ የለም። እኔ በሸክላ እንደዚህ አልጠበቅም። እና ይሄ ራሱ የአክሱም ሐውልት ነው። በጣም ነው የሚያምረው። ከለሩ በጣም ወጣ ያለ ነው። እዚህ ጋር ያሉ ነገሮች ዋው! ይሄኔ እነዚህ ድስት ናቸው መሰለኝ። ዋው! ማንቆርቆሪያ እንጂ ዋው! አይ እንደዚህ ትቀዳለህ ማለት ነው። አፍልተህ እንደዚህ የሚገርም ነው። ብቻ እዚህ ቤት አሪፍ ነገር አይቻለሁ። እንዳያመልጣችሁ ተመልሳችሁ ነው። ይሄ ራሱ እቃ መያዣ ነው። የሚገርም አይነት እቃ መያዣ ነው። መኪና የሚገባል። ዋው! እዚህ ጋር ያለው ሰውዬ ይታያል። ጆሲ ምን አይነት ጥበበኛ ሰው ነው ይሄ የሚሰራ! እናት እነዚህም አሉ። እዚህ ጋር ያሉ ሁሉም ማለት የሚሸጡ ናቸው፣ ለገበያ ይቀርቡ ናቸው። ሁሉም የሚሸጡ ናቸው። ኦኬ ዋው! ልብስ እየመጣልኝ ነው። ልብስ ልለብስ ነው። ከልብስ በኋላ ቦታ ተዘጋጅቶልኛል። የምታግዘኝ ሰው ተዘጋጅታልኛለች። ሸክላ የሚሰራ ሰው ምንድን ነው የሚባለው? ሸክላ ሰሪ ተመድቦልኛል። ይሄው እንደዚህ ልለብስ ነው እልሃለሁ። እና ይሄ ማይክ አረግላታለሁ ለሷ። ዋው አማርብኝ! እንዴት አየኸው? ስራ ሊጀምር ነው አሁን ማለት ነው። እና እዚህ ጋር ገብተን በቃ ልንወርክ ነው። ምን ትላላችሁ? እንዴት ተሳያችሁት? አለባበሴ ምናምን እንደ ሸክላ ብቅ ነው። ይሄ ነገር ይውለቅ ይገባል። ወይ ማይክ ላድርግልሽ? ስምሽ ማን ነው? ዲቦራ። እሺ እዚህ ጋር ላድርግልሽ። እሺ ዲቦ፣ አመሰግናለሁ ስለምትረጂኝ በጣም ቴንኪው። እንግዲህ እንደዚህ ተገብቷል። እሺ ኦኬ። በስመ አብ። እዚህ ጋር ያሉ ጎረቤቶቼ በጣም ኤክስፒሪየንሳቸው ያሳውቃል። እንግዲህ ጉዴ ሊታይ ነው እኔ ማለት ነው። ጆሴ እንዴት አየኸው? በቃ ልክ እኔ ምን እንደምሰራ እንግዲህ ተግባብተናል። ካብ ነው የምሰራው። ይሄ ምንድን ነው? ነዳጅ መስጫ። ለማብራትና ለማጥፋት ፈልግ ይችላል። የመጀመሪያው ስቴፕ ቼክ ማድረግ ነው። ውስጡ ድንጋይ ካለው ጠጠርና ነገር ካለው ቼክ ማድረግ ነው። ኦኬ ዋው! በደንብ ቼክ አድርግ። ቅዝቃዜው በስመ አብ ናይስ። ውስጡ ጠጠር ነገር ምናምን እንዳይኖረው ማለት ነው። ሲሽከረከር እጅን ምናምን ሊጎዳ ይችላል። ኦኬ እሺ። ምንም ነገር የለውም በቃ የለውም። አዎ በጣም ክብ ነገር አድርጋ። አሁን ካብ ነው ብለናል የምንሰራው። እንዴት ነኝ አያያዜ? እኔ ለመጀመሪያ ጊዜ ማለት ልጅ ሆኜ ጭቃ ነገር የምትጫወተው ጨዋታ ተጫውቻለሁ፣ ግን ሸክላ ለመጀመሪያ ጊዜ ነው የምሞክረው እና ከዚህ በፊት ሰርች አላውቅም። ትንሽ ሴንተር ላይ መታ እናደርገውና ዙሪያውን ስቲክ ማድረግ ነው እንደዚህ ያደረግ። ኦኬ ማያያዝ ነገር ሲሽከረከር እንዳይነሳበት። እሺ ኦኬ እሺ። አሁን የምፈልገውን አይነት እንትን ልክ ሸክላ ሰሪው እንደሚባለው ሁላ እጠፈጥፈዋለሁ እንደፈለግኩ ማለት ነው። እንደነካው ነው የምታረገው። ኦኬ እሺ እሺ። ከዛ
ትንሽ ውሃ እናደርጋለን። ሲምፕል ለማድረግ እንደዚች ነው የምትይዘው። አታጠብቀውም፣ ላላ አድርገን ነው። ኦኬ ቀለል አድርጌ። እሺ በስመ አብ። ይሄ ማድረጌ አሪፍ ነው። አሪፍ ነው ሲምፕል ለማድረግ እንደዚህ። ኦኬ ላላ አድርገን ሶሪ፣ ካጠበቀው ይነሳል። እውነት ነው አጠበቅኩት። በቃ አይገርምሽም? በደንብ አጣብቀው እሺ እሺ ኦኬ። በደንብ ልጥፍ ነገር ላድርግበት። እሺ እሺ አሁንስ ከታች አትጫነው። እሺ መልካም በቃ ገባኝ። እሺ ኦኬ። ያ ውሃ ሲኖረው አሪፍ ይሆናል። አይገርምሽም? ዋው እሺ ይቀጥል። ዋብል ማድረጉ ፓርቱ እስከሚቀንስ ድረስ እሱን ይዟል። ኦኬ ትንሽ ያዝ አድርገን ኦኬ ይችላል ታፍናል። ሲቀንስ ዋብል ማድረጉ ኦ እሺ እሺ ዋው አሁን ጎድጓዳ ነገር ልንሰራ ነው ማለት ነው። ከዚህ ቀጥሎ እንትን አስበን ይሄ ካፕ ወተት መጠጫ፣ አጥሚት መጠጫ፣ አጥሚት ላይ ጥሩ አቋማለሁ። አራስ በይኝ በቃ እሺ እሺ ዋው ኦኬ ብዙ ጭቃ ነው እጄ ላይ ያለው ግን አይደለ? አብዛኛውን ሰው የሚፈልገው ሴንተር ማድረግ ነው የመጀመሪያ ስቴፕ። ቅድም ብድግ እንዳደረግኳት አይነት ነገርም ትነሳለች። ሀማን ጠበቅ አድርጊ ሲይዘ ላላ አድርገህ ከመስከም ደግሞ ቀስ እያልክ እንደዚህ ፕሬስ አድርገህ ወደ ታች ጎድጓዳ ለመስራት። እሺ በአንዱ ጣቴ። በአንዱ ጣቴ። ኦኬ ዋው ማስፋት አለብን። አንቺ በጣም ነው የሚታዘዘው። በቃ እንትን ሲኖረው እንዴ ከደረቀብህ ብዙ እንትን አይደለም። ወደ ታች ፕሬስ አድርገህ እሺ ዋው ያረጋግጥ። ከዚህ አትጫነው። እሺ ከዚህኛ አትጫነው። እሺ እሺ ዋው ከዛ ቀስ እያልክ ደግሞ በዚህኛው ጣት ወደ ላይ ማስለቀቅ ከታች ሳብ ነገር ማለት ነው። እሺ 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 ጀስታስ ድጋሜ ክብ አድርገሽ አንድ ላይ አድርገውና ድጋሜ ሴንተር ታደርገው ልጨፍልቀው። በቃ አረ ኪሳራ ከባድ ፈተና ወደቅኩኝ። በስመ አብ አይሆን በአሁን ይሳካልኛል። እሺ አዝራውና እንደዚህ እንደያረፈች። ኦኬ እሺ እቺ እሷ የምትቀመጥበት ቦታ ጽዱ መሆን አለባት። ይሄ አረ ሳይሆን አንድ ላይ ያደርጉልኝ ነው። ከዛ በስፖንጅ ኦኬ እሺ ይቅርታ ችግር ሌላ ጁሲ ከደረቅ ጋር ልቀላ እሱን አብሮሽ
አውቄ ነው ያጠፋሁት እንትን ብላብኝ። ምን? እሺ ኦ ኦ አንተ ታስፈራራት። እጅ ልታጠብሽ እይ ጆሲ ጭቃው ምስኪን ነው ግን ጭቃው ለቀቅ ያደርጋል። አንተ ይህ ቅድም በወቅቱ የነበረ እጅ ያየው ጥፍር ቀለም የሚመስል ግን አለው እጅ ላይ ጥፍር ቀለም ኦኬ ፎጣ ውሰድና አድርቅ እጅህን። ኦኬ እሺ እጄ ብቻ እጅህንም ዊሉንም እሺ እዛ እኔ ሴንተር ላድርግልህ መጀመሪያ እ ሴንተር ላድርግልና ፕረስ ታደርጋለህ አንተ። እሺ ይሄው ሁለተኛ እንግዲህ አሁን ይሳካልኝ። እሺ እንደዚህ አይደል? እሺ አሁን በቃ እንጠነቀቃለን። እርግጠኛ ነኝ። ቃል ገባልሻለሁ። ይሄው በቃ ውሃና አፍና እሺ በቃ ዋው ለበትነች እሺ ኦኬ ይሳካልናል። አሁን በዚህ ዙር ይሳካልናል። ወይኔ ውሃ ሲኖረው በጣም ቤስት። አያስቸግርም። ብዙ ከስተመር አላችሁ ግን እንደዚህ የሚመጣ አሁን ለዚህ አይነት ስራ ኦኬ ቢዚ ናችሁ ሁሌም? እኔ እኮ ስንት ቀጠሮ ያዝኩኝ ተሴ ሲሰርዝብኝ በቃ እንግዶች አሉ ቅድሚያ የምሰጣቸው እያለ በጣም ብዙ ጊዜ ቆይቻለሁ። እሺ ስምን አልነገርከኝም። ደሳለኝ እባላለሁ። እኔ ዲቦራ እባላለሁ። በትርፍ ሰዓት ዩቲዩበር ነኝ። ቀለም ቀቢ ነኝ። ይሄ ቤታችሁ በነገራችን ላይ ሙሉ ስራዎች እኔ ነኝ የሰራሁት። ቀለም አዎ ቀለም በጣም የ10 ዓመት ኤክስፒሪየንስ ነው ያለኝ። ጎዝ ቀለም ቀቢ ነኝ። በቃ እዚህ ቤት ልክ ኪራይ የዛሬ 2 ዓመት አካባቢ እንትን ነበረ ቀለም እኔ ነኝ የሰራሁት። አሁን ሰሞኑን እዚህ ለሊት መጥቼ ሰርቼላችኋለሁ። እርማቶች ምናምን እዚህ ጋር የነበሩ እኔ ነኝ የሰራሁት። ለሊት የመጣው አንተ ነበር? ቤተሰብ ነን እዚህ ቤት በጣም እዚህ ሰፈር ነህ ማለት ነው? ፈረንሳይ ድረስ አሁን ጎድጓዳውን ለመፍጠር እሺ ተጀመረ ይላል። ቀጥታ ወደ ታች እሺ እሺ ቀጥታ ወደ ጎን ሳይሆን ወደ ጎን ካረኩ ወደ ላይ ቁመቱ እያሳጠርኩ እሺ ልክ አሁን አንቺ ተገቢና ደግሞ እሺ ይሄ ጭቃው እዚህ ጋር ስናደርገው የትም አይሄድም ነው። ገባኝ። አትሞክርም ማለት ነው? ይሞክራል። ጆሲ ደህና ነው? ኦኬ ግን ሴቶች ይችላሉ እንዲሁ እንደኔ እርግጠኛ ነኝ። ልሞክር ብላ የምትመጣ አታስቸግርሽም ብዬ አስባለሁ። ጥፍር ካላት ጥፍር ካላቸው አይመችም። ኦኬ ዋው ናይስ። እና ትዕግስት ይፈልጋል በጣም በጣም ኦኬ። አሁን እንዴት ነች? ትንሽ ላስፈልግ ለአጥሚት መጠጫ ስለሚገርም ተለቅ እንዲል እፈልገዋለሁ። ኦኬ አሁን ውስጡ አልጎዳ ነው ይሄ ቄጡ ማለት እንደዚህ ይዟል። እንዲቀንስ ይባል ፕሮግራም ስለሆነ ቲክነሱ እየቀነስ ነው ማለት ነው። እሺ ቀስ ብላ እዚች ጋባት ላይ በሁለት ቼክ እንደዚህ እሺ ኦኬ ኦኬ አሁን እሺ
እሺ ከዛ ደግሞ ዋብላ ያላቀበት ፓርቲ ላይ እንደዚህ ትይዘውና ትቆርጠዋለህ። እንደዚህ እያስገባክ ወደ ውስጥ ታመጣዋለህ። ኦኬ ከዛ እኩል ይሆንልናል ማለት ነው። እሺ ወደ ውስጥ ገባ በቃ። ከዛ ወደ ላይ አንሳ፣ ወደ ላይ እንዴ። ኦ ማይ ጋድ ይሄ እዚህ ጋር ቢሆን ችግር የለም። ዋው እሺ አሁን ዲዛይኗ መጥታለች። በቃ ቀጥታ አዎ ወደድካት? አዎ አሪፍ ነች። ኧረ ዋው ሰራከዋ። ከዛ በዚህ ደግሞ እቺ ከታች ያለችውን ፓርት ሼፕ እንሰጣታለን። ቀጥ ያለ ነገር እንደሆነ እንደዚህ ትይዞና መቀነስ ይችላል። ኦኬ ኦቫል ነገር እንዲሆን ማለት ነው። ቀጥ ያለ ነገር እንደሆነ አዎ አላት። ኦኬ ከዛ ስሙዝ ነው የምታደርገው። ቀስ እያልክ በውሃ ማለት ነው። እንደዚህ እያደረግህ በስፖንጁ ውሃ እያስነካክ ስሙዝ ማድረግ። ዋው አሁን ቻልኩኝ። በቃ አሁን ቻልኩኝ። ኦኬ ዋው ውስጥ እዚች ጋር ያለችውን ጭቃ ማንሳት። ኦኬ ልጥፍላለች። ውስጧንም ስሙዝ ታደርገዋለህ። ቀስ እያልክ በዚህ በውሃ ላጥበት እንደዚህ ያዘው። እሱን በደንብ አሁን ጭምቅ አድርጎ እዚህ ውስጥ ውስጧንም ጭምቅ አድርጎና ውሃውን ታነሳዋለህ። ውሃው ላንሳው። እሺ እቻት ዘጀታውን እንሰራለታለን። እሺ በጣም ቆንጆ ነች። ትልቅ ነው። አዎ ጸዴ በቃ እጅ አሁን እናደርግባታለን። በቃ የምንሰራው ካፕ ነው ማለት ነው። ከዛ ወተትም አጥሚትም በዚህ እንገለብጠዋለን እና ይህን ለመውሰድ 2 ሳምንታት ሊፈጅብን ነው ማለት ነው። ምክንያቱም መጀመሪያ ደርቆ ከዛ እሳት ተጠብሶ ከእሳት መጠበስ በኋላ መጥተን እንወስዳለን ማለት ነው። እና ከለር ምን ይሆን ብላክ ወይስ ብራውን? ብራውን ሸክላነቱ በደንብ ይታያል። ብራውን ከሆነ ኦኬ አሁን ይሄ ከዞረ በቃ ይበጣጥስብናል። ይሄ ነገር ሳይሽከረከር ቀስ አድርጌ ለመለጠፍ ማለት ነው። እጅግን ደረቀ። ኦኬ እሺ አሁን አንቺ ትረጅኛለሽ። ይሄ አልሰፋም አይደለ? እጅታው ሰፋብክ? አይ እንትኑ ማለት ነው። ይሄ የሚያዘው ኦኬ
በኋላ ስጠጣበት ምናምን አይበጠስም። የምታቃጥለው ከሆነ ማለት ነው። አይ ነው እንዴ ሳናቃጥልም አንወስድም እንጂ። ዋው እሺ ሸክላ ስራ እንዴት አየከው? አሪፍ ነው ግን ያው ማለት ሁሉም በየሙያው አይደለም። በጣም ዋጋ ያስከፍላል ብዬ አስባለሁ። እንዴ አሁን ተሰበረብኝ ወደቀብኝ እያልክ ኦኬ ልጥፍ እሺ እንደዚህ ነገር እዚህ ጋር እናድርገው። እሱ ጋር ኦኬ እቺ ጆሮ በቃ አሁን በዚህ የሞላ አጥሚት የሚሆን ወተት በቃ ትሸከማለች ብለን አስበናል። አዎ እንደዚህ ላድርገህ። ለማመሳሰል ሞክር። በፈረደች አንኳር እሺ ደጋግመህ ስትሰራ በቃ ብቻህን ቁጭ ብለህ የሆነ ነገር ታርማለህ፣ አርመህ ትሰራለህ ማለት ነው። አይ አሪፍ ነው። በእርግጥ ግን ጀበና መርጬ ቢሆን በቃ ሙሉ ቀን ነበር የምውልበት በዚህ ሁኔታ። እንደመጀመሪያ ታውቃለህ። አዎ ዋው አሁን እንደዚህ ግን ያገለግላሉ፣ መልሰው ይገባሉ። አሁን ቀጭን ስለሆነ እርጥብ ነው ውሃ ስለነካ። ኦኬ ደረቅ ያለው ግን እንደዚህ ለመስራቱ አሪፍ ነው ማለት ነው። አያስቸግርም። ኦኬ ጠንካራ እንዲሆንልህ ኦኬ ይሄ ማለት በቃ ሳፖርቲንግ ማለት ነው። ወደዛም ወደዚህም እንዳይንቀሳቀስ የሚገርም ነው። አሁን ይሄ አፈሩ ምናምን ከየት ነው የሚመጣው? ይሄን ስትሰሩ ማለት ማንኛውም አፈር አይሆንም መቼስ። እንደዚህ አይነት ጭቃ ከየት ነው የምታመጡት? ከቀጨኔ ነው የሚመጣው። ኦኬ አሉ በቃ የራሱ የሆነ አፈር የታወቀ ኦኬ አዎ ከዛ ብዙ እንትን ተደርጎ ነው የሚቦካው። የሚጨማመርበት ነገር አለ። ጭቃ ኬሚካሎች ነገሮች ኬሚካል ሳይሆን የአፈር አይነት ገል ኦኬ የራሱ የሆነ ካልኩሌሽን አለው። ዝም ብለህ ሀብክተ የምትሰራው አፈር ብቻ አይደለም። እሺ እሺ በስመ አብ በዚች እሺ ለማመሳሰል አዎ ኦኬ ሸክላ ሰሪ አሁን ወንድ ነው ሴት ነው አይባልም። እኔ በቃ ሙያ ያለው ሰው ይሰራል ማለት ነው። ጾታማ አይመርጥም። አዎ ኦኬ በዚህ በኩል ገና ነኝና ላዘሩልክ ለማዳንታ እሺ ኦኬ እሺ ዋው የሚገርም ነው። የዛሬ ውሎዬ በቃ ሄልል ነው። ወድጄዋለሁ። እቺ ቀዳዳ ነገር አለቻት ጭቃ ልጨምርባት። ኦኬ ዝም ብዬ ላመሳስለው እንደዚህ ነገር አዎ ቆንጆ ጸዴ። ኦኬ መጣችልኝ አሁን። ዋው አሁን ፍርሃት ሙቻለሁ እኔ እንዳይሰበርብኝ ቀስ አድርጌ ነው እየነካው ያለው።
አሁን ይሄ ምን ይሆናል? እናወጣዋለን። አውጥተን እንዲደርቅ እንዲደርቅ ምን እናድርግ? አሁን እሺ ገመድ ይሰጣል። አሁን ብንነዳው ይሄ ይሰባበራል። አናሽከረክረው። ኦኬ ይሄ ማንሻው ነው። እንደዚህ ውጥር ታደርገውና ውጥር አድርገን ሳብ ማድረግ ከዚህ ማለት ነው። ኦኬ እሺ አይወድቅብኝም። ከጎንና ከጎን ውጥር አድርገን ሳብ ማድረግ ወደ አንተ ሳብ ሽርፍ የሚል መስሎኝ ነበር። ናይስ በቃ ተነስታለች ማለት ነው። ቀስ እያልክ ደግሞ እንደዚህ እያደረክ ትራንስፈር ወደ አንተ ሆነ እንደዚህ። እሺ እናውጣ። ኦኬ በስመ አብ የት ላድርጋት? አታሳየው። እኮ ፈርቼ ነዋ እንትን እንዳይሆንብኝ። አሁን ይሄ እጄ እንዴት ላንሳው? በእናትህ ሉክ ፈርቼ እኮ ነው። በጣም ፈርቻለሁ እንዳይሸረፍብኝ። በቃ የዛሬ ሳምንት አሳያቸዋለሁ ይሄን ማለት ነው። የዛሬ ሳምንት በቃ እየጠጣሁበት ምናምን አሳያቸዋለሁ። ዋው እሺ ከአጥንት ጋር ጠብቁ። አሜን። ዋው በቃ አደራሽ እንዳይቀላቀልብኝ። የራሴ መሆን ምልክት ምንድን ነው የምናደርግበት? አሁን ኮድ አለ። ኦኬ ኮድ ይጻፍበታል። እሺ አሁን ምን ልስራ? ይሄ ራሱ ያበላሸው ሰው ነው ማጽዳት ያለበት። በስፖንጅና ጭቃውን በስዋንሳውና እሺ አሁን ይሄ ጽዱ አድርጌ ለሚቀጥለው ከስተመር ማዘጋጀት ማለት ነው። ኦኬ እሺ እዚህ ጋር ያሉ ጭቃዎች እንደዚህ ላድርጋቸው። ምን ችግር የለውም። ሌላ በራስህ እየሰራ እንትን ትላለህ። በራስህ እየሰራ እኔ ሳልወር ደግሞ ማለት ነው። እሺ ምን ለምሳሌ ምን ልስራ? ቦል ይቀልሃል። ፕረስ አድርገህ ማስፋት ብቻ ነው። ጥሩ እሺ በቃ እሺ ቀለል አድርጌ እሺ አንድ ትንሽዬ ብቻውን ማለት ግን የዚህ አይነት ሆኖ በቃ ትንሽዬ ነገር እሺ አሁን ከዛ የመጣው አያዋለሁ። በቃ አሁን ሁለተኛ ስቴፕ ከዚህ ቀጥሎ ማለት ነው ብቻ ልሰራ ነው። መጀመሪያ እንዲህ እናደርጋለን። እሾህን አንዳንድ ጠጠር እንዳይኖረው ይሄ እናደርጋለን ማለት ነው። ከዛ መጨረሻው በቃ አሪፍ ነው። አይቼዋለሁ እና እየሰራሁ ላሳያችሁ ነው። ይሄ የብቻ ስራ ነው የሚሆነው ማለት ነው። ከዛ ክብ ካደረኩ በኋላ እዚህ ጋር ይሄ እናደርጋለን። ዋው ኦኬ ተዝረከረኩኝ ጥፋተኛ። እሺ ቀስ አድርጊ። እሺ ምን አይ ደህና እሺ ዋው ይሄ ብቻዬ በቃ አስተማሪ ሳይኖረኝ ማለት ነው የምሰራው ስራዬ ነው። እሺ ዋው እቺ በቃ የምትገርም ድስት ነች። መጣችልኝ መሰለኝ። ኦኬ
ቁጭ በል እዛ ጋር። እሺ እሺ ዋው እሺ ይሄንማ አሁን ዋው ይሄ ዝም ብለህ በጣም ጸድ ይሆናል። አንተ አሁን በዚህ አጭር በዚህ ረጅም ሆነ እሱን ቆርጠዋለሁ። ታሳይ ኦኬ ይሄ ከስሩ ማለት ነው። አዎ እሺ እቺ አሁን ውሃ ተጠቅሜ እንትን ልበላት አለ። እሺ ኦኬ እሺ አሁን እቺ ነገር ስለቀንሳት አለ ያት እዚህ ጋር ያለችው አርክ ነገር ይሄ ማለት ነው። ከታች ሳይሆን እዚህ መሃል ላይ ያለው እንደዚህ ነገር አድርጌ ለያዛት። ኦኬ እንደዚህ እንደዚህ ኦኬ ኦኬ ኦ ናይስ። እሺ ቀና አደረኩት በጣም ነው። አዎ እንደዚህ በቃሽ። እሺ ባላንስን ለመጠበቅ ቆይ እንዴት እንዳደረኳት እያሳሁን ጆሲ በቃ አሁን አዎ ማሽኑ አሁን እይልኝማ ጸድ አይደለችም። በጣም ኦቫል አይደለችም። እርግጥ የሆነ 90 ነገር አደረኳት። እዚህ ጋር ግን ዌብ ነገር አለው። አይ አይደለም፣ እዚህ ጋር አንዱ ረዘም ብሎ አንዱ ወጥር፣ አንዱን ረዝሞ አንዱ ትንሽ ያጠረ መሰለኝ። አሁን እርማት እየተደረገልኝ ነው። ምክንያቱም እስካሁን ብቻ የነበርኩ የሰራኋት እያገዘችኝ ነው።
እቺ ኧረ ኦኬ በስፖንጅ አድርጌ ኦኬ ዋው አሁን መጥታለች። እሺ ናይስ። አዎ ቆንጆ ነች። አሁን እናንሳት ቆርጠን። አዎ ሄይ ይላል። ፕሪንት ስታደርግ በዚህ በኩል ማየት አለብህ እንዳይገለበጥ። እሺ በዚህ በኩል አይተህ ትክክል መሆኑን ከዛ ወስደህ ፕሪንት። እሺ እነዚህስ ምንድን ናቸው? እነዚህስ ምንድን ናቸው? እነዚህ እንደ ፕሪንት ናቸው ዲዛይኖች። እኔ ግን 4 ቁጥርና ቁጥር አለ አሁን እዚህ ላይ አለ። በቃ ከዛ ዲ ፊደል ነው የምፈልገው። ፈልግና ግን ፕሪንት ስታደርግ እስከዚህ ታስገባው። ጥቁሯ ዋጥ እንድትልልኝ። አዎ እሺ። በጣም ሙሉ ጥቁር አይደለም፣ ትንሽ ኦኬ እሺ። 4 ዲ 4 እዚህ ጋር ሀሳቡ ምንድነው? አሁን ለምሳሌ ምን ላሳያችሁ? ለምሳሌ ይሄ የስ ዲ ያገኘኋት ዲ ይሄ እዚህ ጋር አለ ዲ የሚለው ሰው በዚህ ጠቅ አረጋታለሁ ማለት ነው። ከዛ 4 ቁጥር 44 ደግሞ የኔ እንትን ነው የኔ ሎጎ ነው። በቃ ይሄ ቲክቶክ የደሱ 44 ነው የሚለው ዩቲዩብ እንደዛው። ሶ 4 ቁጥር አጣኋት። ወይኔ 4 ቁጥር እሺ ዲዚ ጋር ትሁን። ሎጎ ለመጻፍ ማለት ነው። ማለት ቁጥር ለመጻፍ እኔ የተጠቀምኩት እንግዲህ የስሜ የመጀመሪያ ፊደል እና ከዛ የቲክታክ አካውንት ደግሞ ደሱ 44 ነበር የሚለውና 4 ቁጥር ነው። አሁን ዲ 44 እንለዋለን ማለት ነው። ሶ መጀመሪያ ዲ እዚህ ጋር ልጻፈው እንደዚህ አድርጌ። እሺ እቺ ማለት እዚህ ጋር ዲ ከዛ ይቀጥላል 4 ዲ ደገፍ ላድርገው ከኋላ። ኦኬ 44 እንዳይገለበጥብን ጥንቃቄ ተብያለው። 4 ከዛ ደግሞ እንደገና 4 ኦኬ እሺ ደሱ 44 ደሱ 44 ይሄ ከውስጥ ባረገው ችግር የለውም። እሺ እሺ ዲ ዲ 44 ዲ 44 ዋው ወንበሮቹ የሚገራርሙ ወንበሮች ናቸው።